ሰላም ሰላም ቤተሰብ እንዴት ከረማችሁ? ሁሉ ሰላም ሁሉ መልካም በእኔ በኩል ሁሉ ሰላም ነው። ዛሬም እንግዲህ የታዋቂዎቹ ቲክቶከር አደጋ አድርሰው እንግዲህ እስር ቤት ናቸው የሚል ወሬ ሰሞኑን እየተዘዋወረ ነው። ሁለተኛ ደግሞ አደጋ ደርሶባቸዋል ይባላል። ጥርት ያለውን ወሬ ግን እስቲ እያጣራሁ ነው። ከእንደዚህ አይነት አደጋ ፈጣሪ ይጠብቀን። በተለይ ከመኪና አደጋ ፈጣሪ ይጠብቀን። እነሱንም እንግዲህ ፈጣሪ ይጠብቃቸው። እንግዲህ ሌላ ምን ይባላል? ሀዘን በጣም የተደራረበባቸው ነው ያለው። ሩት እንግዲህ እንደምታውቁት በቅርብ ጊዜ እናቷን ከዚህ ዓለም በሞት አጥታለች። አሁን ደግሞ የመኪና አደጋ በጣም ከባድ ነው። እንግዲህ ፈጣሪ ከዚህ ሀዘን ከተደራረበ ሀዘን ፈጣሪ ይጠብቀን፣ እነሱንም ይጠብቃቸውና ወደ ሰላም ህይወታቸው ይመለስላቸው። እንግዲህ ውዶች የተመልካቾች ሁላችሁም በጸሎታችሁ አስቧቸው። አዲስ ነገር ካለ እንግዲህ ይዤላችሁ እመጣለሁኝ። እስቲ ወደ ቀጣዩ ቪዲዮ የነበረውን በሀዘኗ ጊዜ የነበረውን ነገር አብረን እንከታተለው።